ሰላም ቤተሰብ ዛሬ እንግዲህ ስለ ካምፓኒ አራት ጥቅሞች እናወራለን። አንደኛ የገቢ ዋስትናና አስተማማኝነት፣ ሁለተኛ ጤናና ደህንነት፣ ሶስተኛ የእረፍት ሰዓት አጠቃቀም፣ አራተኛ የህግ ድጋፍ። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑ እና ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለምሳሌ የገቢ ዋስትና ስንል ደሞዛችን ነው የሚመለከተው። ደሞዛችን እኛ ማዳም ከምንጨቃጨቀው ጉድ የለም። ቀጥታ የሚሄደው እሱ ወዴት ነው? ወደ ካምፓኒ ነው። ሳትከፍልም አትከፍልም አይመለከተንም። እኛ በየወሩ ካምፓኒ ያስገባልናል ማለት ነው። ሁለተኛ ደግሞ የጤናና ደህንነት ጉዳይ ነው። ጤናችን ማነው ሊቆጣጠር የሚችለው? ካምፓኒ ነው። እኛ ጤና ላይ የሆነ ችግር ቢደርስ ብንታመም ወይ የሆነ ነገር ብንወድቅ ምናምን እሱን ቀጥታ የሚንከባከበን ካምፓኒ ነው። ወደ ካምፓኒ ነው ሴትዮዋ የምታስተላልፈን። ከዛ በኋላ ያለው ምንድነው የሚሆነው? ካምፓኒው በየሆስፒታል ተንከባክቦ እኛን አሳክሞ ወደ ነበረበት ጤና መመለስ ነው፣ ወደ ጤንነታችን። ያ የማይሆን ከሆነ ማንድን ከሆነ ዲሬክተር ሀገራችን ነው የሚያሳፍረን ማለት ነው። ሁለተኛ ማለት ሶስተኛ ደግሞ የእረፍት ሰዓት አጠቃቀም። የእረፍት ሰዓት እንዴት እንጠቀማለን? እሱም በባለፈው ወረቀት ላይ ያሳይቻችኋለሁ አይደል? እረፍታችንን እንዴት መጠቀም እንዳለብን፣ በቀን ምን ያክል ሰዓት መስራት እንዳለብን። በቀን ለምሳሌ 9 ሰዓት ነው የእረፍት ሰዓት የሚሰጠን፣ እሱን አጠቃቀማችን። የህግ ድጋፍ የምንለው ደግሞ በህግ ከለላ ስር ምን ሆኖ ለምሳሌ የሆነ ችግር ቢደርስብን ማዳማችን ጋር ብንጣላ ብንጨቃጨቅ ከኛ ጀርባ ማን ይቆማል? ካምፓኒ ይቆማል። የህግ ጥብቅና እሱ ይሰጠናል ማለት ነው። ማለት እዚህ ጋር ያልገባችሁ ነገር ካለ በደንብ ግልጽ እንዳደርጋላችሁ በቀጣይ ቪዲዮ እንሰራላችሁ ይሆናል። ግን ይሄንን ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ለሌሎች ጓደኞቻችሁ እንዲደርሳችሁ ደግሞ ላይክ ማድረግ፣ ኮሜንት መጻፍ አትርሱ። አበረታቱኝ። ብዙ ነገሮች አሉ ስለ ጥቅሙ በደንብ በብዙ ተዘርዝሮ የሚያልቃል። እነዚህን ደግሞ በቀጣይ በደንብ አብራርቼ እነግራችኋለሁ። ለአሁኑ ግን ባይ